ጤና ይስጥልን አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን በምስራቅ አፍሪካ ፖለቲካ ውስጥ ትልቅ ስፍራ ያላቸውና በተደጋጋሚ አነጋጋሪ በሆነው አስተያየታቸው የሚታወቁትን የኡጋንዳውን የጦር ጀነራል ሙሆዚ አዲስ ዲፕሎማሲያዊ ውዝግብ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በአፍሪካ ቀንድና በምስራቅ አፍሪካ ወታደራዊ እንዲሁም ፖለቲካዊ መድረክ ላይ ስማቸው በጉልህ የሚነሳው የኡጋንዳው የመከላከያ ሰራዊት አዛዥና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ ጀነራል ሙሆዚ በቅርቡ በቱርክ ላይ የሰነዘሩ ጠንከር ያለ ማስጠንቀቂያና ጥያቄ ዓለም አቀፉን ማህበረሰብ በግርምት ውስጥ ጥሏል። ጀነራሉ በታዋቂው የማህበራዊ ትስስር ገጻቸው ኤክስ ባሰፈሩት መልእክት የቱርክ መንግስት ለኡጋንዳ 1 ቢሊዮን የአሜሪካ ዶላር እንዲከፍልና የሀገሪቱን ቆንጆ ሴት እንዲሰጠው የጠየቁ ሲሆን ይህ ካልሆነ ግን በ30 ቀናት ውስጥ ዲፕሎማሲያዊ ግንኙነትን እንደሚያቋርጡም ዝተዋል። የጉዳይ ባንክሮ ሲታይም ለአንዳንዶች እንደ ቀልድ ወይም እንደ ማህበራዊ ሚዲያ ፍጆታ ሊታይ ቢችልም ግለሰቡ ካላቸው ወታደራዊ ስልጣንና በሀገሪቱ ፖለቲካ ውስጥ ካላቸው ተሰሚነት አንፃር ጉዳዩን በቀላሉ የሚታይ እንዳይሆንም አድርጓታል። በመሆኑ ይህ የጀነራሉ ንግግር ከግል ፍላጎት በላይ ስልታዊና ጂኦፖለቲካዊ አንድምታ ሊኖረው እንደሚችል የፖለቲካ ተንታኞችም እየገለጹ ይገኛል። ጀነራል ሙሆዚ ለዚህ ግዙፍ የገንዘብ ጥያቄ እንደ ምክንያት ያቀረቡት በሶማሊያ ያለውን የጸጥታ ሁኔታ ሲሆን ኡጋንዳ ባለፉት 2 አስርተ ዓመታት ገደማ በአፍሪካ ህብረት የሰላም አስከባሪ ተልዕኮ አሚሶም ስር በሺዎች የሚቆጠሩ ወታደሮችን በማሰማራት አልሸባብን ስትዋጋም ቆይታለች ብለዋል። በዚህ ሂደት ውስጥም የኡጋንዳ ወታደሮች ህይወታቸውን ሲገብሩና ከፍተኛ ወታደራዊ ወጪ ሲወጡ መቆየታቸውም ይታወቃል። በሌላ በኩል ጀነራሉ እንደሚከራከሩት ኡጋንዳ በሶማሊያ ደምና አጥንቷን እየከፈለች ባለችበት በዚህ ወቅት ቱርክ በሞቃዲሾ የተለያዩ መሰረተ ልማት ግንባታዎችን በማከናወንና በንግድ ዘርፍ በመሰማራት ከፍተኛ ትርፍ እያጋበሰች ትገኛለች። እኛ የጸጥታውን ሸክም ስንሸከም ቱርክ የኢኮኖሚውን ፍሬ እየለቀመች ነው የሚል ይዘት ያለውም ቅሬታ የሚያነገቡት ጀነራሉ ለዚህ የጸጥታ ትርፍ በሚል 1 ቢሊዮን ዶላር ለካምፓላ እንዲከፈልም ጠይቋል። ይህ በእንዲህ እንዳለ ከገንዘቡ ጥያቄ ጎን ለጎን የቀረበው የቱርክ ቆንጆ ሴት ለጋብቻ እንዲሰጠው የሚለው ጥያቄ ጉዳዩን ከዲፕሎማሲያዊ መደበኛ አሰራር ያወጣውና ብዙዎች አስገራሚ ያደረገው ነጥብም ሆኗል። ይህ አይነቱ አቀራረብ በሀገራት መካከል ያለው ግል ፍላጎት ዝቅ ያደረገ ከመሆኑም በላይ በቱርክ በኩል ሊሰነዘር የሚችለው ምላሽ አዳጋችም አድርጎታል። በተጨማሪም ጀነራሉ ጥያቄያቸው ካልተመለሰ የቱርክ ኤምባሲ በካምፓላ እንዲዘጋና የኡጋንዳ ዜጎች ወደ ቱርክ እንዳይጓዙ ማስጠንቀቂያ ማስተላለፋቸው የሁለቱን ሀገራት የቆየ ግንኙነት ወደ ከፍተኛ ቀውስ ሊያመራው እንደሚችልም ተሰግቷል። ጀነራል ሙሆዚ እንደዚህ አይነት አነጋጋሪ መልእክቶችን ሲያስተላልፉ ይህ የመጀመሪያቸውም አይደለም። ምንም እንኳን የሀገሪቱ የጦር አዛዥ ቢሆኑም ቀደም ሲል የጎረቤት ሀገር የሆነችውን የኬንያ ዋና ከተማ ናይሮቢን በ2 ሳምንታት ውስጥ በቁጥጥር ስር ማዋል እንደሚችሉ በገለጹበት ወቅት በሁለቱ ሀገራት መካከል ትልቅ ዲፕሎማሲያዊ ውጥረት ፈጥሮም እንደነበር ይታወሳል። ከዚህም ባሻገር የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን ለማግባት 100 ላሞችን እንደ ጥያቄ አቅርበው እንደነበርም አይዘነጋም። ይሁን እንጂ የዛሬው ጥያቄ ከወትሮው ለየት የሚያደርገው የጊዜ ገደብ የተቀመጠለት ማስጠንቀቂያ የታከለበት መሆኑ ሲሆን ይህ ሁኔታ የኡጋንዳ መንግስት ይፋዊ አቋም ነው ወይስ የጀነራሉ የግል አስተያየት የሚል ጥያቄ ቢፈጠርም እስካሁን ድረስ ከኡጋንዳ የውጭ ጉዳይ ሚኒስትርም ሆነ ከፕሬዝዳንት ዩዌሪ ሙሴቬኒ ግልጽ የሆነ ማስተባበሪያ አለመሰጣቱ ጉዳዩን ይበልጥ አሳሳቢም አድርጎታል። ይህ በእንዲህ እንዳለ የጀነራል ሙሆዚ ንግግር ከግል ግትርነት ባለፈ በምስራቅ አፍሪካ ካለው የኃይል ሚዛንና ከቱርክ እያደገ ከመጣው ተጽዕኖ ጋር ቀጥተኛ ግንኙነት እንዳለው መረዳት ይቻላል ተብሏል። በመሰረቱ ቱርክ በአሁኑ ወቅት በሶማሊያ ያላት ሚና ከመቼውም ጊዜ በላይ እየጠነከረ የመጣ ሲሆን ይህ ደግሞ ቀደም ሲል በአካባቢው የበላይነት የነበራቸው ለሚባሉት ሀገራት በተለይም ለኡጋንዳ ምቾት የሚሰጥም አልሆነም። ቱርክ በሞቃዲሾ ውስጥ ግዙፍ ወታደራዊ ማሰልጠኛ ካምፕ ያላት ሲሆን የሶማሊያን ልዩ ኃይል በማሰልጠንና በማስታጠቅ ረገድ ቁልፍ ሚና እየተጫወተችም ትገኛለች። ከዚህም ባሻገር ቱርክ የሶማሊያን ወደብና አውሮፕላን ማረፊያ በማስተዳደር እንዲሁም በትላልቅ የግንባታ ስራዎች በመሰማራት የሀገሪቱን የኢኮኖሚ የጀርባ አጥንት ተቆጣጥራለች ማለትም ይቻላል። በተቃራኒ ኡጋንዳ በአልሸባብ ላይ በሚያደርገው ውጊያ ግንባር ቀደም በመሆኑ የከፈለችው መስዋዕትነት ከኢኮኖሚው ተጠቃሚነት አንጻር የሚመጥን ምላሽ አላገኘም የሚል እምነት በካምፓላ ባለስልጣናት ዘንድ እየሰረጸ መጥቷል። ጀነራል ሙሆዚ የ1 ቢሊዮን ዶላር ክፍያ ሲጠይቁ ይህንን በደምና በአጥንት የተገነባውን የጸጥታ ዋጋ ወደ ገንዘብ ለመቀየር ያላቸውን ፍላጎት የሚያሳይ ነውም ተብሏል። ይሁን እንጂ እንዲህ አይነት ጥያቄ በመደበኛ ዲፕሎማሲያዊ መስመር ሳይሆን በማህበራዊ ሚዲያ እና በማስፈራሪያ የታጀበ መሆኑ የኡጋንዳን የውጭ ጉዳይ ፖሊሲ አሳሳቢና የማይገመት እንዲሆንም አድርጓታል። ዩዌሪ ሙሴቬኒ አልጋ ወራሽ እንደሆኑ በሰፊው ይታመናል። በመሆኑም የሚያስተላልፏቸው መልእክት በሙሉ እንደ አንድ ተራ የጦር መኮንን ንግግር ሳይሆን ወደፊት ሀገሪቱን ሊመራ እንደሚችል ሰው የወደፊት አቅጣጫ ተደርጎም ይወሰዳል።
ለዚህም ማሳያው በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ላይ የሰነዘሩት የጋብቻ ጥያቄና በኬንያ ላይ የሰነዘሩት የወረራ ዛቻ በወቅቱ በሳቅና በቀልድ የታለፈ ቢመስሉም በአገሪቱ መካከል ግን የጥርጣሬ ጥላ ጥለውም ማለፋቸው አልተዘነጋም። ያሁኑ የቱርክ ቆንጆ ሴትን የማግባት ጥያቄ ምንም እንኳን በዲፕሎማሲያዊ መድረክ ነውርና ያልተገባ ተብሎ ቢፈረጅም ጀነራሉ ያላቸውን የማን አለብኝነት መንፈስና የቱርክን ክብር ዝቅ የማድረግ ፍላጎት ሊያሳይ ይችላልም ተብሏል። በተለይም ቱርክ ለዚህ ጥያቄ ምላሽ ካልሰጠች ኤምባሲዋን እዘጋዋለሁ ማለታቸው ጉዳዩን ወደ ሉዓላዊ ሀገር ግጭት ከፍም አድርጎታል። እስካሁን ድረስ የቱርክ የውጭ ጉዳይ ሚኒስትር ለጀነራሉ ንግግር ይፋዊ ምላሽ ከመስጠት ተቆጥቧል። ይህም እየሆነ ያለው ቱርክ በምስራቅ አፍሪካ ያላትን ስትራቴጂካዊ ጥቅም ላለማጣት ስለምትፈልግና የጀነራሉ ንግግር በዲፕሎማሲያዊ ብስለት ለማለፍ በመምረጧ ሊሆን ይችላልም ተብሏል። ይሁንና በካምፓላ የሚገኘው የቱርክ ኤምባሲ ቢዘጋ ወይም የዩጋንዳ ዜጎች ወደ ቱርክ እንዳይጓዙ ቢታገዱ ይህ በሁለቱ ሀገራት የንግድ ልውውጥና በወታደራዊ ትብብር ላይ ከፍተኛ ጉዳት የሚያደርሷል ተብሏል። ኡጋንዳ ከቱርክ የተለያዩ ወታደራዊ መሳሪያዎችንና የቴክኖሎጂ ድጋፎችን የምታገኝ ሀገር በመሆኑ ይህ ውዝግብ ወደ ተግባራዊ እርምጃ ካመራ ኡጋንዳ ራሷ የጥቅም ተጎጂ ልትሆን እንደምትችልም የፖለቲካ ተንታኞች እያስጠነቀቁ ይገኛል። በተጨማሪም ይህ አይነቱ አካሄድ ኡጋንዳ በአፍሪካ ህብረትና በዓለም አቀፍ መድረክ ያላትን አመኔታ ሊሸረሽረው ይችላል ተብሏል። በአጠቃላይ የጀነራል ሙዚ የቅርብ ጊዜ ንግግሮች በምስራቅ አፍሪካ ፖለቲካ ውስጥ አዲስ አይነት የማስፈራሪያ ዲፕሎማሲ እየነገሰ መምጣቱንም ያሳያል ተብሏል። $1 ቢሊዮን እና የሴት ልጅን እንደ ቅድመ ሁኔታ ማቅረብ በዘመናዊ ዓለም አቀፍ ግንኙነት ታይቶ የማይታወቅ ቢሆንም በጀርባው ግን የሀብት ክፍፍልና የቀጠናዊ የበላይነት ሽኩቻ እንዳለውም ግልጽ ተደርጎ ተወስዷል። ዓለም አቀፉ ማህበረሰብና የዲፕሎማሲው ዘርፍ የ30 ቀናት ገደቡ ምን ውጤት እንደሚያመጣ በትኩረት እየተከታተለውም ይገኛል። ፕሬዝዳንት ዩዌሪ ሙሴቪኒ የልጃቸውን አነጋጋሪ ዝምታ ማለፋቸው ወይስ እርማት መስጠታቸው የሁለቱን ሀገራት የወደፊት ግንኙነት ይወስኗል የሚለው ጥያቄም ከምን ጊዜም በላይ እየተነሳ ይገኛል። ምንም እንኳን ሁኔታው አሁን በውጥረት ውስጥ ቢሆንም ቀጣይነት ያለው ውይይትና ዲፕሎማሲያዊ ብስለት ለቀውሱ ብቸኛ መፍትሄ እንደሆነም ይታመናል። ክቡራትና ክቡራን አድማጮቻችን የዛሬው ልዩ የዜና ትንታኔያችን ይህንን ይመስል ነበር። በጉዳዩ ላይ የሚኖሩ አዳዲስ መረጃዎችን እየተከታተልን የምናቀርብላችሁና እስከ ፍጻሜው ድረስ ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን።